ማንቸስተር ዩናይትዶች ያልተቻሉም ወደ ናፈቁት የአውሮፓ ሻምፒዮንስ ሊግ መድረክ የሚመልሳቸውን ወሳኝ 3 ነጥብ ኦልድ ትራፎርድ ላይ ማስመዝገብ ችለዋል። የካዝሜሮ ምታታ የግንባር ኳስ ማንቸስተር ዩናይትዶችን ቀዳሚ ቢያደርጋቸውም በአስደናቂ ሁኔታ ሮዝ በርክላይ ኳስና መረብ በማቀላቀል በሁለተኛው አጋማሽ በተቆጠሩ ጎሎች 1-1 ሆኖ ነበረ። ነገር ግን በጨዋታው ላይ ጠፍቶ ያመሸው ብራዚላዊው ማቲያስ ኩኛ ከብሩኖ ፈርናንዴዝ የተሰነጠቀለትን አስደማሚ ኳስ በመጠቀም ማንቸስተር ዩናይትድን በድጋሚ ወደ መሪነት በማምጣት 2-1 ያደረገ ሲሆን ተቀይሮ የገባው ቤንጃሚን ሼሽኮ እንደለመደው ልማደኛው 3ኛ ጎል አስቆጥሮ ማንቸስተር ዩናይትድ 3 ነጥብ ከዚህ ጨዋታው ማሳካት የሶስተኝነት ደረጃን ከአስቶን ቪላ ሙሉ በሙሉ ነጥቆታል። በ3 ነጥብ ልዩነትም ከአስቶን ቪላ ርቆ 3ኛ ደረጃ ላይ የተቀመጠበትን ውጤት አስመዝግቧል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ክለብ ውስጥ አዲስ ክብረ ወሰን አስመዝግቧል። በዴቪድ ቤካም ተይዞ የነበረውን በአንድ ዓመት በፕሪሚየር ሊግ ብዙ አሲስት የማድረግ ክብረ ወሰንን ሰብሮታል። ቤካም ከዚህ በፊት 15 አሲስት ነበር ያደረገው። በዛሬው ጨዋታ ላይ 2 አሲስት ማድረጉን ተከትሎ ብሩኖ ፈርናንዴዝ አዲስ ታሪክ በማንቸስተር ዩናይትድ ማሊያ ማስመዝገብ ችሏል። ቀጣይ የፕሪሚየር ሊጉንም የኬቨን ዲ ብሩይነ ክብረ ወሰን የመስበር እንቅስቃሴ የሚያደርግ ነው የሚሆነው። 4 አሲስቶች ብቻ ነው የሚቀረው። ያሳካዋል። በቀጣይ 8 ጨዋታዎች አብረን የምንመለከተው ጉዳይ ይሆናል። ማይክል ካሪክ ከሴንት ጄምስ ፓርክ ስቴዲየሙ መልስ የሰጠው ማሸነፍ የመልስ ምት በጣም አስደማሚ ነው ተመልክተነዋል። ኡናይ ኤምሪ ለማንቸስተር ዩናይትድ ያስፈልጋሉ ለሚሉትም በቂ መልስ የሰጠ ይመስለኛል። ካሪክ የተሻለ መሆኑን ከኡናይ ኤምሪ በዚህ ጨዋታ ላይ በደንብ ያስመለከተ ይመስላል። አስደናቂ ጨዋታ፣ አስደናቂ ውጤት። ማንቸስተር ዩናይትድ አሁንም በማይክል ካሪክ ስር በኦልድ ትራፎርድ ሳይጓዝ ሙሉ ያገኛቸውን ጨዋታዎች በሙሉ 6ቱንም በማሸነፍ አስደማሚ ክብረ ወሰን ያስመዘገበበት ይሆናል። ኦልድ ትራፎርድ ላይ ማለት ነው። ቀጣይ የሚጠበቁ ጨዋታዎች ይሆናሉ። 8 ሳምንታት ብቻ ይቀሩታል። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ግስጋሴውን አሳምሮታል። እንዴት ነበር ጨዋታው? ሀሳብ ስጡበት። የፕላስ ምልክቱ መጫን ፎሎ ያርጉ። ይህ ትርታ ሲዲ ስፖርት ነው። መልካም ምሽት።